ክቡራትና ክቡራን አድማጮቻችን እንደምናላችሁ ይህ የቲጂ ኢትዮጵያን ሬዲዮ ነው አዘጋጅና አቅራቢ መስፍን በዙ ነኝ የቲጂ ኢትዮጵያን ሬዲዮ በዋሽንግተን ዲሲ ሰዓት አቆጣጠር ዘወትር እሁድ ከቀኑ 1 PM እስከ 2 PM ድረስ በWERALP 96.7 FM አርሊንግተን ሬዲዮ ጣቢያ ላይና እንዲሁም በኢትዮጵያ በአሜሪካና በመላው ዓለም ለሚገኙ አድማጮች በwww.wera.fm ድረገጽ ላይ የሚያስተላልፈውን የቀጥታ ስርጭት አሁን ጀመረ። አድማጮቻችን በዛሬው መርሃ ግብር አስደሳች ዝግጅት ይዤላችሁ ቀርብ ያለው በቀጥታ ከስዊዘርላንድ እንግዶች ይኖርኛል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ይህ ቲጂ ኢትዮጵያን ሬዲዮ ነው አዘጋጅና አቅራቢ መስፍን በዙ ነኝ። You are listening to WRALP 96.7 FM Arlington. አድማጮቻችን በዛሬውም የቲጂ ኢትዮጵያን ሬዲዮ መርሃ ግብር ላይ ለመሳተፍ ሽመልስ ወይንም ሎሬት እንዲሁም ሮዛ በቀጥታ ከስዊዘርላንድ መስመር ላይ ይገኛሉ። ሽመልስ ወይንም ሎሬትን ብዙዎቻችሁ ታውቁታላችሁ። በኢትዮጵያ ዙሪያ ትልቅ ስራ እየሰራ ያለና ህዳሴ ለኢትዮጵያ የተባለው የፓልቶክሩም ባለቤት ነው። ወደነሱ ሊሄድና እነሱ ራሳቸውን ቢያስተዋውቃችሁ ይሻላል። ሮዛ ካንቺ ልጀምር። ራስሽን ለአድማጮቻችን ብታስተዋውቂልን። እንግዲህ አመሰግናለሁ ስለጋበዝከኝ መስበዙ። እኔ ሮዛ በዮሐንስ ቦኸር እባላለሁ። የምኖረውም ስዊዘርላንድ ዙሪክ አካባቢ ነው እና ያው የቆየሁ ሰው ነኝ። አመሰግናለሁ ሮዛ። አድማጮቻችን ከጥቂት ቀናቶች በፊት በፌዴሬሽን አፈ ጉባኤ አቶ ያለው አባተ የተመራና የክልል ርዕሰ መስተዳድሮች የተካተቱበት ከፍተኛ ልኡካን ቡድን ስዊዘርላንድ ከሚኖሩ የዲያስፖራ አባላት ጋር ውይይት ማድረጋቸው ይታወሳል። በዚህም የውይይት ፕሮግራም የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ፣ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው፣ የደቡብ ክልል ርዕሰ መስተዳድር አቶ ደሴ ዳልኬ፣ የጋምቤላ ክልል ርዕሰ መስተዳድር አቶ ጋትሏክ ቱትኮት ተገኝተዋል። ይህም በስዊዘርላንድ ከፍተኛ የኢትዮጵያ የመንግስት ባለስልጣኖች የተሳተፉበትን ስብሰባ በተመለከተ የኢትዮጵያ ሳተላይት ቴሌቪዥን ኢሳት መዋሸት የማይሰለቸው ዜናውን አስተላልፎ ነበር። እናደምጥ። በስዊዘርላንድ የህዋት አምባሳደር መኖሪያ ቤታቸው የጠሩት ስብሰባ ተቃውሞ ገጠመው። አምባሳደሩ በወቅታዊ ሀገራዊ ጉዳዮች ላይ ለመወያየት በሚል ነበር በመኖሪያ ቤታቸው የህዋት ያደጋ አባላት የሆኑትን ሰዎች ብቻ በሚስጥር ስብሰባ የጠሩት። ስለ ጥሩ የሰሙ በስዊዘርላንድ የሚገኙ ሀገር ወዳድ ኢትዮጵያውያን የሀገራችን ጉዳይ እኛንም ያገባናል በማለት በቀጥታ ስብሰባ ወደ ተጠራበት ወደ አምባሳደሩ ቤት ሰተት ብሎ ይገባሉ። ሁኔታው ስጋትና ጭንቀት ያሳደረባቸው ስብሰባ አስተባባሪዎች ልክ እንደ ጸጉረ ልውጥ የህዋት አባላት ያልሆኑትን ኢትዮጵያውያን ከስፍራው ለማስወጣት ሲሞክሩ ከፍተኛ ረብሻና ተቃውሞ ሊነሳ ችሏል። የኢትዮጵያውያኑ ተቃውሞ እያየለ በመምጣቱ ከፍ ያለ ፍርሃት ውስጥ የወደቁት አምባሳደሩ ስልክ በመደወልና ድረሱልን በማለት ከ20 በላይ ፖሊሶችን በማስመጣት ተቃዋሚዎችን ለማስወጣት ቢሞክሩም ኢትዮጵያውያኑ በሀገራችን ጉዳይ በሚመለከት ስብሰባ ላይ የመሳተፍ መብት ስላለን አንወጣም በሚል አቋማቸውን በማጽናታቸው ስብሰባው ለሰዓታት ሊቋረጥ ችሏል። በስተመጨረሻም የፖሊስ ኃላፊው ከኢትዮጵያውያኑ ጋር ባደረጉት ውይይት መግባባት ላይ በመደረሱና ቦታው የአምባሳደሩ መኖሪያ ቤት ስለሆነ ልቀቁላቸው በመባሉ ኢትዮጵያውያኑ በፖሊሶች ታጅበው ከቦታው ለቀዋል። ተመርጠው ስብሰባውን ሊካፈሉ የሄዱት የህዋት ተላላኪዎች ከ25 እንደማይበልጡ ኢትዮጵያውያኑ ገልጸዋል። ከሁሉም የሚገርመው ስብሰባው የተደረገበት በአምባሳደሩ መኖሪያ ቤት የሚገኝ ቦታ እጅግ አስፈሪና ወደ ውስጥ ብዙ ደረጃ የሚያስወርድ ጉድጓድ ውስጥ መሆኑ ነው ያሉት ኢትዮጵያውያኑ። ይህ የሚያሳየው የሽፍቶቹ ገዢዎች የፍርሃት መጠን ልኩን ማለፉን ነው ሲሉ ለኢሳት አስተያየታቸውን ገልጸዋል። ሮዛ እንግዲህ በዚህ ስብሰባ ላይም አንቺን በቦታው ስለነበርሽ እስቲ ስለነበረው ሁኔታ እውነታውን ለአድማጮች ብታስረጅልን። ኦኬ መስበዙኔ እንግዲህ ትክክለኛውን ነገር ነው የምነግራችሁ። ምክንያቱም በሰዓቱ ላይ በጊዜውም በወቅቱ ላይ የነበርኩ ሰው ነኝ።
እና መጀመሪያ ቀድሞ ሲጀመር እኔ ሰው የፈለገውን ነገር መናገር ይችላል ግን ማቆም አንችልም ሰው ምን እንደሚባለው የሚበላው እንጂ የሚናገረው አያጣም ነው የፈለጉትን ሊናገሩ ይችላሉ የ25 ናቸው ምንድነው ምናምን የሚባል ነገር ከዛ በላይም ነን እኔም ተነግሮኛል ሰምቼዋለሁ ኢንፎርሜሽን እስከ ምንድነው ፎቶግራፊን እስከ ማውጣት ድረስ ደርሰዋል እና በወቅቱ እንደነበርኩኝም እዛ ማረጋገጫለሁ ከለምነውም አይደለም የወጡት በኢትዮጵያ በፖሊስ ሳይሆን በኢትዮጵያ በነበረው ህዝብ የኢትዮጵያ ህዝብ ነው ያወጣቸው ግን እኔ እንጃ አንድ የምትናገሩት ነገር አለ ለሁሉም ህዝብ መናገር የምፈልገው ነገር ምንድነው ለምን ይዋሻል ሐቅን ይዞ መጓዝ ይችላል ለምን እንደሚዋሽ አላውቅም በውሸት የሚገኝ የሚሳካ ነገር መጨረሻ ያለው አይመስለኝም እና አይ ዶንት ኖ ምንም የሚባለው ነገር ውሸት መሆኑን ላረጋግጥ ፈልጋለሁ ምክንያቱም የተባለው ነገር ጠቅላላ አብሶሉትሊ ትክክል አይደለም የህወሓት ተመራጮች ምናምኖች የሚባሉ የህወሓት ተወላላኪዎች የሚባለው ነገር ነው የሰማሁት በጣም የሚያሳዝን ነገር ነው እና በብዙ ነገር እኔ የምናገረው ነገር በእውነት የሚያሳዝን ነገር ስለሆነ ጥሩ ነገር ሲኖር ነው መናገር የምችለው እንጂ እንደዚህ አይነት ነገር የሚያሳዝን መስማትም አልፈልግም ምክንያቱም የአንድ ተወላጅ ሆነን እንደዚህ ስናደርግ ለሀገራችን በሐቁ መንገድ መታገል ሲቻል በውሸት የሚደረገው ነገር አይ ዶንት ኖ እኔ እንጃ ነፍስን በጣም የሚያሳዝን ነገር ስለሆነ እኔ አይ ዶንት ኖ ለመጀመሪያ ጊዜም አይደለም ከዚህ በፊትም ይሄ ነገር ተደግሟል ሰምታችሁት እንደሆነ ተላልፏል ከዚህ በፊትም በአባይ ዝግጅት ላይ ተደረገው ላይ እንኳን ሰው ሊመጣ አምባሳደሩ ዞር ሳይሉ ተብሎ የተሳሳተ ሜሴጅ ነው ብለው ደግሞ አርመውታል አሁንም እየተደገመ ነው ያለው እነዚህ ከፍተኛ ተቃውሞ አደረጉ ተለምነው ወጡ ተብለው በኢሳት የተነገረላቸው አንዳንድ ተቃዋሚንን ባዮች ስብሰባው ላይ ገብተው ጨዋነት በተሞላበት ሁኔታ ጥያቄያቸውን ቢያቀርቡ የሚከለክላቸው የለም የሚያባረራቸው የለም ነገር ግን ስብሰባውን ለበረበሽ መጥተው ከዛም በኢሳት ቴሌቪዥን ላይ ሰበር ዜና ለማለት ፈልገው ሳይሳካላቸው ቀርቶ በስብሰባው ተካፋዮች ከተባረሩ በኋላ በኢሳት የተነገረላቸው ግን ፍጹም በእናንተ ስብሰባ ላይ ያልተደረገውን ውሸት ነው ይህንን በተመለከተ ምን የምትዩ ያለ ሮዛ ነው ፍላጎት ቢኖራቸው አነጋገራቸው መጀመሪያ አመስል ጥያቄ ያለን እኛም ኢትዮጵያዎች ነን በሚለው ሰዓት ላይ እኔም ራሴ ትክክል ነው ማንንም ሰው መጠየቅ እኮ ዲሞክራሲ ያለበት አይደለም ምንድነው ይባለው አይደለም በፍቅር በእምነት ሆኖ እንደዚሁም እኮ መግለጽ ይችላል ግዴታ እኮ እነሱም ብቻ የሚቀበል ሰው መሆን የለበትም ሁሉም ሰው መጠየቅ መብቱ ነው እና አይደለም እኔም ብያለሁ ቀጭ በሰሳት ከሆነ መጠየቁት ጥያቄ አጠይቁ የሚባላችሁ ግን እነሱ ለጥያቄ አልነበረም የመጡት ያው ያንን የተለመደው ቪዲዮ ለመቅዳት ችሎታቸው እዛ ጋር ብቻ ነው መሰለኝ እና በጣም የሚያሳዝን ነገር ነው አመጣጣቸውም ለጥያቄ አልነበረም ግልጽ ለመናገር ከሆነ ገና መጀመሪያ እንግዶቹን ሳይመጡ ነው የተጀመረው ነገሩ የተጀመረው እንግዶቹ ሳይመጡ ነው ያለቀውም እነሱ ሳይመጡ ነው እና የተባለውም ደግሞ ባደረግነው እንቅስቃሴ ተቋርጧል ተለቋል እንግዲህ የነበረው እኛም በጣም የተደሰትነው ምክንያቱም እነሱን አግኝተን አንዳንድ ጠቃሚ ነገሮች ስለጠየቀን መልስ ስላገኘን በጣም ተደስተን ያገኘ ይሄ ነገር ነበር የሚያመልጠን ይሄ ትልቅ እድል ነበር የሚያመልጠን ሁሉም በሱ ፍቃድ ነው ግን አልተሳካላቸውም አመሰግናለሁ ሮዛ ወደ ሽመልስ ልሂድ ሽመልስ በቲጂ ኢትዮጵያ ሬዲዮ ላይ በመቅረብ ያመሰገንኩ አንተ በመተኖርበት በስዊዘርላንድ ውስጥ በአቶ ያሎ አባተ የተመራ ከፍተኛ የመንግስት ባለስልጣኖች የተካተቱበት ስብሰባ ተካሂዶ ነበር ይህንን ስብሰባ በተመለከተ የኢሳት ቴሌቪዥን ያስተላለፈውን ዜና ሰምተሃል በዚህም ስብሰባ ላይ የተገኛችሁት 5 ብቻ እንደሆናችሁና የህወሓት አባላት የህወሓት ምልምል እንደሆናችሁ ነው በኢሳት የተነገረው ሽመልስ አንተም በቦታው ስለነበርክ ይህንን ስብሰባ በተመለከተ ዝርዝር ባለ ሁኔታ ለአድማጮቻችን ብታስረዳለን በመጀመሪያ አቶ መስፍን ይህን እድል ስለሰጠኝ አመሰግናለሁ ቲጂ ቴሌቪዥን በተደጋጋሚ እሳቶች በሚያቀርቡት በእውነት ላይ ያልተመሰረተ ፕሮፓጋንዳ እውነቱን ለማስጨበጥ የምታደርገውን ጥረት ከልቤ አደንቃለሁ እጅግ በጣም የሚያሳዝነው ውሸት ሲደጋገም እውነት ይሆናል የሚለውን የጅል ብሂል ይዘው
የትናንት ታሪክን በዛሬ መነጽር ለማየት በመሻት ሁሉ ጊዜም ሰርግ ባለበት ሙሽራ ሐዘን ባለበት አስከሬን መሆን የሚያምራቸው ደካሞች የሚፈጥሩት የተዛባ ሂደት ኢሳት እየተከታተለ ፖለቲካ ትርፍ ያስገኝልኛል ብሎ ህዝብ የሚታዘበውን እውነት በሐሰት ለውሶ እውነት አስመስሎ ብሬኪንግ ኒውስ በማለት የተሰባበረ ዜና ማቅረባቸው እጅግ ሲያስገርመኝ ኖሯል። ይሄ መጀመሪያቸው አይደለም። ከዚህ በፊት በስዊዘርላንድ የኢትዮጵያ ባለሙሉ ስልጣን አምባሳደር ቀደም ሲል የነበሩት ክቡር አምባሳደር ሚኒሊክ በተገኙበት ለህዳሴ ግድብ የገቢ ማሰባሰቢያ ፕሮግራም ሲካሄድ በተቃዋሚዎች ተበተነ ብሎ በሚያሳፍር መልኩ የዘገቡትን ዜና ነገሩ ስህተት መሆኑን ሲያውቁ የተፉትን በመላስ ይቅርታ የጠየቁበት ሁኔታ እንደነበር እናስታውሳለን። እዚህ ላይ ጤና አልባው የፖለቲካ ሂደት የሚድነው ተቃራኒ ሐሳቦች ጤና አልባው የፖለቲካ ቅራኔ የሚድነው ተቃራኒ ሐሳቦች በነጻነት የሚፋተጉበት ምህዳር ሲኖር ብቻ ነው። ለዚህም ደግሞ ቁጭ ብሎ መነጋገር ያስፈልጋል። ለውጥና መሻሻል የሚኖረው የሀገር ልማትና እድገት የሚረጋገጠው በልዩነት መሆኑን ጠንቅቀን እናውቃለን። ግን ይሄ ጽንፍ የለቀቀው ጎራ የትግል ስልታቸው የሚያደርጉት አዋርዷቸው፣ ዘልፏቸው፣ በጥጧቸው እኔ እንደዚህ አይነት የዘቀጠ የፖለቲካ ስልት አይቼም ሰምቼም አላውቅም። በተቃውሞ ጎራ የነበርኩ ሰው ነኝ። ቅንጅትን ስደግፍ የነበርኩ ሰው ነኝ። ቅንጅትን በልተው ያፈረሱ ሰዎች የሀገሪቷን ፖለቲካ ጤና ሲነሱት ሀገሬ ላይ ጥላቻ ሆኜ ከኢትዮጵያ ታሪካዊ ጠላቶች ጋር ቆሜ የሀገሬን መከራ አላዳምርም ብዬ ነው ትቼ ጎራውን የለየው። ኢህአደግ የሚከውናቸውን በጎ ተግባራት አደንቃለሁ። ያሉ ስህተቶችን ደግሞ ነቅሼ ኦፖዝ አደርጋለሁ። ይሄ ክሪቲካል ሰፖርት ነው የምሰጠው። በዚህ መካከል ልዩነቶች ውበታችን ናቸው መሆን ያለባቸው። ጽንፍ የለቀቀው ጎራ ግን ስብሰባዎች እንዳይካሄዱ ገብቶ መበጥበጥ በሰለጠነው ዓለም ውስጥ እየኖሩ የሰለጠነውን ዓለም ዲሞክራሲ የመቻቻል ፖለቲካ ያወቁት የሚለብሱትን እራፊ ጨርቅና ከለት ከርስ የዘለለ ማሰባቸውን ያለወጡ ደካሞች ከነሱ የተለየ ሐሳብ ያለውን በሙሉ አዋርደው አሸማቀው ከጨዋታ ውጪ ለማድረግ የሚፈልጉትን ሂደት በተደጋጋሚ አይተናል። ይሄን ደግሞ በስዊዘርላንድ ሊያደርጉት እንደማይችሉ ከአንድም ሁለቴ ከሁለትም ሶስቴ አይተውታል። እዚህ ላይ ኢሳት የሚያሳፍረው እውነቱን ከውቅያኖስ ሸፍጥ ጨልፎ በማውጣት ሐቁን ማስገንዘብ ሲገባው የፖለቲካ ትርፍ ለማግኘትና ከዚህ በሚገኝ ትርፍ የዕለት ከርስን ለመሙላት ከማሰብ ብቻ ከእውነት የራቀውን ፕሮፓጋንዳ መንዛቱ ራሳቸው ፕሮግራሙን ያስተላለፉት በዕለቱ የነበሩት ሰዎች ይታዘባሉ። 25 የትግራይ ተወላጆች ነው ያለው። አንደኛ ትግራይ የኢትዮጵያ መነሻም መድረሻም ስለሆነ የትግራይ ልጆች መኖራቸው ምንም የሚያስደንቅ አይደለም። ከዛ ውጪ ግን በቦታው የተገኘ ነው ነን ትግሪያን ሲሆን ነው ኢትዮጵያውያን እንተዛዘባለን ማለት ነው። በበኩሌ እኔ በእናቴም በአባቴም ከየትኛውም ብሔር ያልተቀየጥኩ የወሎ ሰው ነኝ፣ ወለየ ነኝ እና የትግራይ ልጆች ብቻ ተሰባሰቡ ሲባል በጣም ነው ያሳቀኝም አፈርኩባቸውም። በርካታ የሲዳማ፣ የኦሮሞ፣ የጉራጌ ሌሎችም ስለነበሩ የራሳቸው ሰዎች መልሰው ቢነግሯቸው የተሻለ ይሆናል ብዬ አስባለሁ። አመሰግናለሁ። ይኸው ነው አቶ መስፍን። ኢሳት በዜናው ላይ እንደተናገረው የኢትዮጵያውያኑ ተቃውሞ እያየለ በመምጣቱ ከፍ ያለ ፍርሃት ውስጥ የወደቁት አምባሳደሩ ስልክ በመደወልና ድረሱልን በማለት ከ20 በላይ ፖሊሶችን በማስመጣት ኢሳት ራሱ በለቀቀው ቪዲዮ ላይ የምናየው 20 ፖሊሶች ሳይሆን አንድ ፖሊስ ብቻ ነው። ይህንን በተመለከተ እስቲ ሽመልስ ወይንም ሎሬት ብታስረዳን።
ይሄ እኮ ነው በሬ ወለደ ተግባራቸው ነው። እዚህ ለአንድማን ትልቁ ስህተት ማሳያ ክቡር አምባሳደር ነጋሽ ክብረት ኢትዮጵያ ነው የነበሩት በስራ ምክንያት ያን ዕለት በቦታው አልነበሩም። የነበረው ሌላ ሰው ከሳቸው ቀጥሎ ያለው ሰው ናቸው አንዱ። እሱም ሆኖ ደግሞ መጀመሪያ እኛ እንግሊዝ ሀገር የሚያደርጉትን ተንኮል አሜሪካ ላይ የሚያደርጉትን ነውር ስለምናቅ አስቀድመን ከኛው መሀል ያሉ ልጆች ናቸው እንዲወጡ ጠየቋቸው። ፈቃደኛ ሆነው የወጡ ያሉት አስወጧቸው። እናዝናለን በዛ መልክ ኢትዮጵያውያን በሁለት እንትን እንደዚህ መደራረጋችን። ኢሳት ግን ከወሬ ፕሮፓጋንዳ የዘለሉ ከዚህ ከሚገኝ የፖለቲካ ትርፍ እናገኛለን ብለው በመጀመሪያ ኢሳት የሚለው አባባል ለኔ የሻቢያ የአማርኛ ቴሌቪዥን ክንፍ ታጥፎ በጀቱ ለኢሳት የተመደበለት የሻቢያ አፍ ነው ኢሳት ማለት። አዝናለሁ እዛ ላይ መልካም ኢትዮጵያውያን የሉም እያልኩ አይደለም፣ የምናደንቃቸው የምናከብራቸው፣ ግን እየሄዱበት ያለው ጎዳና ከሻቢያ እስካልተለየ ድረስ የሻቢያ ፈቀላጤዎች ናቸው ብዬ ነው እምደመድሙ። ሚዛናዊ ቢሆኑ ከኛም ወገን ጠይቀው ማቅረብ መቻል ነበረባቸው። ምን ትላላችሁ በዚህ ጉዳይ ላይ እንደዚህ ተከስቷል ብለውን ሐቁን ከውቅያኖስ ሸፍጥ ጨልፈው ለማውጣት ጥረት ቢያደርጉ በስፋት እንኳን ባያገኙ ጨልፈው ለማውጣት ቢሞክሩ ኖሮ ደስ ባለን ነበር። የነሱ በቀቀኖች ብቻ እያቀረቡ ስለ ዲሞክራሲ እየደሰኮሩ ዲሞክራሲ ባለፈበት የማይደርሱ ተራ ፕሮፓጋንዲስቶች ናቸው። ከሚዲያም አልቆጥረውም እኔ። አንድ ሚዲያ ደግሞ ጠቀሜታው ሐቅ ላይ ተመስርቶ ህዝቡ ለለውጥ እንዲተጋ ማደራጀት፣ መቀስቀስ በእውነት ላይ ተመስርቶ ለተአማኒነት በጣም መጨነቅ ያለበት ሲሆን ብቻ ነው። እነኚህ ግን በሰለጠነ መንገድ በአገሪቱ ጣፈንታ ላይ ልዩነት ይዞ መነጋገር ለዲሞክራሲ ስርዓት የሚጥሉ መፍትሄዎችን በመፈለግ ህዝብን ከማረጋጋት ይልቅ ከሀገሪቱ ታሪካዊ ጠላቶች ጋር አብረው ሀገሪቱ ሌላ ሲሪያ፣ ሌላ የመን፣ ሌላ ሊቢያ፣ ሌላ ሶማሊያ እንድትሆን ነው እየተጉ ያሉት። በዚህ ወቅት ከነኚህ ጋር አብሮ መቆምም ሆነ መሰለፍ ታሪክ ይቅር የማይለው በደል ነው ብዬ አስባለሁ። ለዚህ ነው የምናወግዛቸው። በነገራችን ላይ ወያኔ የሰራው ጽህፈት ቤት አንደርግራውንድ ነው ምናምን ብለው ሁሉ ተናግረዋል። ይሄን ተላለፈ የእሳት ሚዲያ ግን ልገልጽለት የምፈልገው አምባሳደር ካሳ ከበደ በነበሩ ሰዓት ነው ይሄ ቤት የተገዛው። ቢያንስ የዶክተር ካሳ ከበደን ክሬዲት እንኳን ቢያከብሩ ኖሮ ለራሳቸው ህሊና ታማኝ ቢሆኑ ኖሮ እንኳን ይሄ ኤምባሲ ጽህፈት ቤት የተገዛው በዶክተር ካሳ ከበደ ጊዜ እንጂ በኢህአደግ ጊዜ አይደለም። ስለዚህ አንደርግራውንድ የሚያስፈራራ ዋሻም ተሰርቶ ከሆነ ሊጠየቁ የሚገባቸው አምባሳደር ካሳ ከበደ እንጂ ኢህአደግ አይደለም። ያሳፍራል። የሚነሱበትን የሚደርሱበትን ነጥብ እንኳን የሚመዝኑ ሰዎች አይደሉም። እውነታው ይሄ ነው። ይሄ እንዲታወቅ ነው የምፈልገው። አመሰግናለሁ። እዚህ ዋሽንግተን ዲሲ ራሳቸውን የዲሲ ግብረ ኃይል ብለው የሚጠሩት ለኢሳት ሰበር ዜና ለማቅረብ በተደጋጋሚ ስብሰባ ላይ የገቡ በሚረብሹበት ጊዜ ብዙም ተቃውሞ ወይንም አንቆ የሚያስወጣቸው የሚያባረራቸው ሰው አላጋጠማቸውም። እናንተ ጋር ግን የስዊስ ግብረ ኃይል ብለው ስብሰባውን ለመረበሽ ቢመጡም ያጋጠማቸው ነገር በጣም ያልጠበቁት ነገር ነበር። ስብሰባውን በትናለን ብለው ተባረው መውጣታቸው መቼስ እዚህ ዋሽንግተን ዲሲ ላለ ነው ትልቅ ትምህርት ነው። እነዚህ እናንተ ጋር የስዊስ ግብረ ኃይልን ብለው ስለጀመሩት ሽመልስ ምን የምትለው ነገር አለ? አመሰግናለሁ አቶ መስፍን። በባህላችን አንድ የሚባል አባባል አለ። ተለመደና ዘኬ ባልጫ መምሬ ቤት ሁሉ ጊዜ ሩጫ ይባላል። ለንደን ላይ ተለመደ፣ ዲሲ ተለመደ፣ ሌላ ቦታም ተለመደና ኮፒ ሲያረጉ እንኳን ራሳቸውን ኮፒ ያረጉ ግብረ ኃይል አሉና እዚህም ስዊስ ደግሞ ግብረ ኃይል ብለው መጡ። እኛ ስዊስ በጣም ትንሽ ህዝብ የሚኖርበት ሀገር ነው። ጠጉራሉ ማን እንደሆነ ይተዋወቅ። ስለዚህ ራሳቸውን ተመሳስለው ስብሰባው ላይ እንደሚሳተፉ ሆነው ነው የገቡት። ግን እንተዋወቃለንና የሚያውቋቸው ልጆች በሰላማዊ መንገድ ጠየቋቸው። መቃወም መብታችሁ ነው፣
እኛ ግን 500-600 ኪሎ ሜትር ድራይቭ አድርገን መተን ገንዘባችንን፣ ነዳጃችንን፣ ጉልበታችንን፣ የቤተሰባችንን ጊዜ ቆጥበን መተን በእናንተ ጩኸትና ግርግር ስብሰባው መበተን የለበትም። የሌላውን ልሳን እየዘጋችሁ የራሳችሁን ማግነን ብቻ የህመም ምልክት ነው። ስለዚህ አትበጥብጡን፣ ቦታው አይደለም። ይሄ የኢትዮጵያ ኤምባሲ አይደለም፣ ይሄ አምባሳደሩ መኖሪያ ቤት ነው። በዚህ ጉዳይ ላይ ደግሞ ለመወያየት በጤናማ መልክ በጨዋነት በሰከነ አመለካከት ለመነጋገር ፈቃደኛ የሆኑ ሰዎች ብቻ ነው የተጠራው። ውጡልን ሲባሉ አማካሪ የፈጠሩት እንደለመዱት። ስለዚህ በተቃውሞ ጎራ የተሰለፉ ኃይሎችም ቢሆን አገርና የፖለቲካ ጥቅምን ማዕከል ያደረገ አጀንዳ ሊኖራቸው ይገባል። ለዚህ ደግሞ ተወደደም ተጠላም ከገዢው ፓርቲ ጋር ለመነጋገር ዝግጁ መሆን አለባቸው ብዬ አስባለሁ። በእድሉም በተገኙ ሰዓት አሁን መጥተው የነበሩት በክቡር አቶ ያለው አባተ የፌዴሬሽን ምክር ቤት ሰብሳቢ የሚመራ የአራት ክልል ርዕሰ መስተዳድሮች ወይም ፕሬዝዳንቶች የተገኙበት ስብሰባ ነው። ይህን እድል በጨዋነት ቢጠቀሙበት ኖሮ መልካም ነበር። እዚህ ላይ ሊታወቅ የሚገባው ተቃዋሚዎቹ ከሚጠይቁት በላይ በጣም ሲሪየስ የሆኑ ጥያቄዎች ነው እኛ የጠየቅነው። የምንኖረው ለህሊናችን ስለሆነ ማለት ነው። እነሱ ግን አንዳንዶቹ ከፖለቲካ ጥያቄ አጀንዳነት ይልቅ ራሳቸውን በመኖሪያ ፈቃድ የሚያደላድሉበትን እድል ለመፍጠር ነው። እጅግ የሚያሳዝነው የሀገር ህልውና የግል ህልውናን ለማሳካት በሚደረግ ጥረት ውስጥ ጥላ ሲያጠላበት ማየት ሰልፍለስ የሆነ ዓላማ ላይ ማለት ያስችላል የሚል ጥያቄ እንድናነሳ ያደርገናል። ስለዚህ ከፕሮፓጋንዳ በዘለለ መልኩ ለሀገር ለወገን በሚጠቅም ዓላማና ራዕይ ላይ ቁርጠኛ አቋም ይዞ መንቀሳቀስ ከራስ ጋር መታገል ይጠይቃል። ለውጥ ከራስ ይጀምራል። ለለውጥ መሻት መለወጥን ይጠይቃል። መጀመሪያ ራሳቸውን እንዲለውጡ ነው መጠይቀው። ይሄው ነው አቶ መስፍን። ሽመልስ ሎሬት እዛ ሆነህ በመሰራው ስራ እኛም አክብሮታችንን በደንብ እንገልጻለን። ደስ የሚለው ደግሞ ሴቶች እህቶቻችንም እናንተ ጋር ከፍተኛ አስተዋጽኦ እያደረጉ ነው። በተለይ ሮዛም መስመር ላይ ያለችና ስለሷ የምትለው ካለ? በጣም አመሰግናለሁ አቶ መስፍን የሰጠኝ ይሄ በጣም ፈልገው አጋጣሚ ነው። ስዊዘርላንድ በማደርገው እንቅስቃሴ ውስጥ የኔ ድርሻ ጎልቶ ሊወጣ የቻለው ሮዛን መሰል አንበሲት እህት ከጎኔ ስለቆመች ነው። አማሃን የመሰለ እምኮራበት መመኪያ ወንድም ሌሎችም አሉ። እነሱ ባይኖሩ ኖሮ ይሄ ውጤት ሊመጣ አይችልም። በተለይ ሮዛ ማለት አራት ሰው ናት፣ አንድ ሰው አይደለችም። የህዳሴ ግድብ በተደጋጋሚ የተሳካው የሷ ከፍተኛ እገዛ ታክሎበት ነው። በነገራችን ላይ ሮዛ ፖለቲከኛ አይደለችም፣ ፍጹም የፍቅር ሰው ናት። ኢንተርሚዲየት በማድረግ እንድንቻቻል፣ እንድንግባባ፣ በፍቅር በጨዋነት እንድንነጋገር እምትጥር ንጹህ ልብ ያላት ልጅ ናት። ይሄን መረዳት ያልቻሉ ምንም ማድረግ አይቻልም እና በዚህ አጋጣሚ እህቴን ሮዛንም ሆነ ወንድሜን አማን ከልብ ላመሰግናቸው እወዳለሁ። ታንክ ዩ። ሮዛ ሎሬት የተናገረውን ሰምተሻል። እስቲ ያንቺንም አስተያየት እንስማም። ነፍሴ እኔ መናገር የምፈልገው አንድ ነገር ፖለቲካ ወንድሜ ሎሬት በደንብ ያቀኛል። እኔ አላቅም ኖ ኢንተረስት። ግን የሚያሳዝን ነገር በውጭም ሆነ በዛኛው በኩል ሆነ በዚህኛው በኩል ሆነ በሁሉም በኩል ሆነ ኢትዮጵያን የሚጠላ እኔ ብዙ ጓደኞችም አሉኝ ከዛም የሆኑ ግን ሁሉንም ሳናገር ግን ሁሉም እናቴ ኢትዮጵያ ነው የሚሉት። እኔ እንደማውቀው ደግሞ አንድ ኢትዮጵያ ነው የማውቀው፣ ሁለት ኢትዮጵያ አላውቅም። ስለዚህ ሁሉም እነሱ ያላቸው ችግር ከፓርቲም ጋር ቢሆን ኢትዮጵያን ከሆነ አንድ የተናገሩት ነገር ከራሴ የሰማሁት ነገር አለ። ፓርቲን ለመቀየር እንኳን ከኤርትራ መንግስት ቀርጦ ከሰይጣን ጋር ቢሆን እንሻረካለን። እንደዛ ከሆነ እቺ ነገር ብቻ ጋር ያዝልኝና እኔ ሊገባኝ ያልቻለው በራሳቸው ምን ነበር ጅራፍ ራሱ መጥቶ ራሱ ይጮሃል። እንዲህ አይነት አመለካከት ካላቸው ለአንድ ዓላማ ከቆሙ እናታቸውን የሚወዱ ከሆነ ለኢትዮጵያ በምን መንገድ ነው ፍቅራቸውን የሚገልጹት?
ግንባታ ታገኝ አትገነባም፣ አትለማም። ስሟ በጥሩ በዓለም ላይ ትታወቅ አትታወቅም። ሁላችንም ግን የአንድ እናት ልጆች ነን፣ ኢትዮጵያዎች ነን። የሚያሳዝነው በቀደም ባለፈውም ነግሬሃለሁኝ። እናት ሁለት ልጆች ወልዳ አንዱ ዶክተርና አንዱ ገዳይ ቢሆን ያኛውን ገዳይ ልጅ አይደለም ብላ ትክደውም። ሁለቱንም እኩል ነው የምታያቸው። ኢትዮጵያኛን ያሳድገናለች። ለኢትዮጵያ ምንድነው አቅማችን እንኳን ካልፈቀደ አትሊስት የሚችለው ሲያደርግ ለምን ጥፋት የለም ማለት አይደለም። እኔ እዛ ባልኖርም እሰማዋለሁኝ። ጥፋት ይኖራል። ጥፋት የሌለው ደግሞ ፈጣሪ ብቻ ነው። ግን አትሊስት ያንን ጥፋት እንኳን ለጊዜው እንኳን እንደመታረም እንደመነጋገር ቀድሞ ወንድማችን ባይት ነው እንደመፍታት ጊዜ እየወሰደ ሌላው ደግሞ ኢትዮጵያ እናቱን ከፍ የሚያደርጋት ነገ ጧት እኮ ሆነ ወደደም ጠላም ኢትዮጵያዊ ነው። የሚቀየር ነገር የለም። እድሜ ልኩንም እዛ አሜሪካ ኖረ የትም ኖረ ዞሮ መግቢያ ይችላል። ኢትዮጵያዊ መሆን አልቀረም። ስለዚህ አንዱ ባጠፋው አንዱ የሚመታው ምን የሚባል ነገር አለ። ምን የሚል ምሳሌ አለ። ከኑጋ የተገኘ ሰሊጥ አውቀህ ተወቀጥ ሆነ። እነሱ አጥፍተዋልና ኢትዮጵያ መጥፋት አለባት። እነሱ ትክክል አይደሉምና ኢትዮጵያን እድሏን ማግኘት አለባትም። እኔ ይሄን ነገር በጣም ነው የሚገርመኝ። ለምን እናቴ ኢትዮጵያ የተባለ የሚዘፈነው እምዬ ኢትዮጵያ የምትባለው ማን ነች? አይደለች እንዴ? የምንታወቀው በድህነትና በሩጫ ነው። አትሊስት በአንድ ነገር እንኳን ስማችን አንድ ቦታ እንኳን ቢይዝ ምንድነው? ዘላለማዊ ሰው የለም፣ ዘላለማዊ መንግስት የለም፣ ዘላለማዊ ነገር የለም። ሁሉም ጌታም እንዳለው ከሱ የሚያመልጥ የለም። ሁላችንም ወደዛ ነን። ሰማይና መሬት ያልፋል፣ ቃሌ ብቻ ነው የማያልፈው ይላል። እንኳን እነሱ እንኳን እነዚህ ሁሉም አንድ የምጠይቀው ነገር ግን ለኢትዮጵያን ሕዝብ መጠየቅ የምፈልገው ምናልባት እኔ ፖለቲካ ማወቅ አልችልምም ደግሞ የማውቀውም ነገርም የለኝም። ግን ኢትዮጵያ ላይ ጥሩ የተባለ ለሁሉም እኩል ነው ወይ ደግሞ አንድ ነገር ያላስቀየመ መንግስት አለ የሚባለው ማን ነው? አጼ ምኒልክ ሲባሉ የሚነሳባቸው አለ፣ የሚደግፋቸው አለ። ኃይለ ሥላሴ ሲባሉ የሚደግፋቸው እንደዚህ፣ መንግስቱም ሲባል እንደዚህ፣ ኢህአዴግም ሲባል እንደዚህ የተለመደ ነገር እኮ ነው ይሄ ነገር። ግን ኢትዮጵያ በመሀከል ላይ ያጠፋችው ጥፋት የለም። ሰው ሲሳሳት አገርን መጎዳት አለበት የሚባል ነገር እኔ አይታየኝም። ለምን እኔ ከዛም በዘር ምን ያላምንም። እኔ አባቴ መንዜ ነኝ፣ እናቴ ትግራይ ሰው ነች፣ ያደግኩትም ኤርትራ ነው። ግልጽ ነው የምናገረው። ማንነት መደበቅ አልችልም። እግዚአብሔር ሰጠን ማንነት መደበቅ አልችልበትም። ምን ይቅርታ ግን በደንብ ነው የምናገረው። ግን እኮራለሁ፣ በኢትዮጵያዊነት እኮራለሁ፣ በአንድነታችን እኮራለሁ። ግን መነጋገር ሰው ከእንስሳ የተለየው መነጋገርና መግባባት እንዲቻል አድርጎ ነው የፈጠረው እግዚአብሔር። መነጋገር መግባባት ሲቻል ለምንድን ነው በአንድ ነገር በአንድ ከተቀየምን ሁላችንም እኔ አንተን አንድ ነገር ካስቀየምኩኝ በአንተ በሙሉ ያለውን ሰው መጣት የለብኝም። መፍታት ሲቻል ችግሩን ለምን እንደሆነ አላውቅም እኔ እና በጣም የሚያሳዝነው ነገር ሁላችንም ኢትዮጵያ እንላለን። ግማሹ ወገቧን ይወጋታል፣ ግማሹ ደግሞ ያክማታል። ይሄን የሆነብኝና እኔ ግራ ገባኝ። እናት ካላረገች ወንድምና ወንድም ሲጣላ መፍትሄ ይፈልጋል። ወንድምና ሲጣላ መፍትሄ ይፈልጋል። ዘሎ ግን እናት አይገደልም። የሚጠላት ብቻ ካልሆነ በስተቀር ኢትዮጵያ እንዲገላት የሚችለው የሚወዳት እናትን የሚገድል የለም። እና እኔ አላውቅም እኔ በምን መንገድ እንደሚታይ ያለው አይታየኝም። እኔ ባለፈውም ይሄን ተናገርኩት። እኔ ቁጭ በሉ በስነ ስርዓት ከመጣችሁ ተናገሩ። ግን አይ እና ምን አቁጥ ቀድሞ ነገር የመጡት ለቀንና እንደሆነ ያስታውቃል። ቪዲዮ እንዳትቀዳ እየተባለ ቪዲዮ ምን አስቀዳው? ለምሳሌ አልኳቸው እኮ ሰው ሌላ መስዋዕት ይከፍላል። እነሱ በቃ ቪዲዮ በማቀራረብ አቀናብረው በመላክ እውነት ምንድነው ትቀጥናለች እንጂ አትበጠስም ነው። ዞሮ ግን መጨረሻው ሀቁ ነው የሚወጣው። ጊዜ ውስጥ ይሆናል እና እኔ አላውቅም እኔ በመንገድ እንደማንጃኔ ሰላም ብቻ ለኢትዮጵያ ሰላም ይወለዳል እና አላውቅም። ከዚህ ላይ ጨርሳለሁ። አመሰግናለሁ። ሽመልስ ሮዛ፣ እንደምታውቁት የዓለም የጤና ጥበቃ ድርጅት በሚቀጥለው ሳምንት መሪውን ይመርጣል። ለዚህም መሪነት የመጨረሻ እጩ ሆነው ከቀረቡት መካከል ዶክተር ቴዎድሮስ አድሃኖም አንዱ ናቸው። ነገር ግን ኢሳትም ሆነ አንዳንድ ተቃዋሚዎች ለሰብአዊ መብት ተሟጋች ነን የሚሉት ዶክተር ቴዎድሮስ አድሃኖም እንዴት አድርገው ለዓለም ጤና ጥበቃ ድርጅት ኃላፊ ሆነው ይመረጣሉ በማለት ከፍተኛ የተቃውሞ ዘመቻና ቅስቀሳ እያደረጉ ነው። ይህንስ በተመለከተ ምን ትላላችሁ? ከሮዛ ልጀምር። ይሄ ለኔ ማንም ይሁን ማንም አንድ የሆነ ነገር ነበር ምሳሌ ቢሰጥ የተናገርኩት ነገር ታርጌት ማድረጉ ማን ላይ ነው? የትኛውን ነው ታርጌት ያደረግ ነው? ሀገራችንን ከሆነ ማንም ይሁን ማንም በጥሩ ነገር በበጎ ነገር ካደረገላት ዋይ ኖት? ምንድነው ችግሩ? አልገባኝም እኔ እና ያልገባኝ ነገር የዶክተር ቴዎድሮስ አድሃኖም ኢትዮጵያን ወክሎ
የኢትዮጵያን ስም ይዞ የአፍሪካን ስም ይዞ ወደ ላይ ቢወጣ የሚጠቀመው እኮ የኛ የሀገራችን ስም ነው አይደለም እንዴ የሚታወቅ እኛ በምንታወቀው ቀደም እንደገለጽኩት በደህንነት እና በሩጫ በቃ ነው ኢትዮጵያን ስንል ሃንግሪ ፒፕል ነው የሚሉት አይደለም እንዴ አሁን እድገት እያገኘች ቀኗም እየደረሰ ማን ነው ከኋላ የነበርሽ ከፊት ትሆኛለሽ ብሏል ዘፋኙ ማን ነው ቴዎድሮስ ካሳሁን ይሄ ክስተት እየተፈጠረ ነው ገና ሌላ ተቀጣጣ ኢትዮጵያ ገና ወደፊት የምትሄድ ሀገር ነች ግን ለምን እንደሆነ ሊራስ ሊገባኝ አይችልም አንደኛ ቀድሞ ነገር ሰውየው ባለው በጭንቅላቱ እንጂ እኛ ስለጮህን ስለተንጫጫን አይደለም ድጋፍ እንደው ፍቅራችን ለመግለጽ ያከካለው በስተቀር Sie haben die maximale Aufnahmedauer erreicht. Um Ihre Nachricht zu senden, legen Sie bitte auf. Für weitere Optionen drücken Sie 1. እና በቃ እኔ ምለው አይ ዶንት ኖ በምን መንገድ እንደሚታይ ይሄ ምንድን ነው የሚባለው የወንድምህን እንጀራ ትመኝ የወንድምህን አትመቀኝ የሚባለው ነገር ትንሽ እናስብበት አንድ ነገር መደምደም የምፈልገው መስፍን ወደ ሀገር ቤት ስንሄድ ዓለም ላይ እስካለን ድረስ ገንዘብ ይዘን እንሄዳለን ሰርተን ወይ አንድ ነገር ይዘን እንሄዳለን ወይ ቁሳቁስ ነገር ይዘን እንሄዳለን ወደ ፈጣሪ ስንሄድ ግን አንድ ነገር ጥሩ ነገር ሰርተን ለመሄድ ሞክር በህሊናችን አንድ ነገር ለራሳችን እኮ ነው ነገ ጠዋት ምን ይዘን ነው ወደ ፈጣሪ ስንሄድ እኔ በጣም ይቅርታ አድርግልኝና እኔ የዶክተር ቴዎድሮስ ምቀኝነት ልክ ቃየል በአቤል ያደረገው ነገር ነው የሆነብኝ የገዛ ወንድምህን መመቅኘት አላውቅም እና ስለሰውየውም ብዙ ጠለቅ ብዬ ባላውቅም ከውጭ የነበረ ውጭ የተማረ ሰው መሆኑን የኔን ነው በአሁን ጊዜ የማያለው ጥላቻ ብቻ ስላለ ገብቶ ወጣውም ቢሆን ወያኔ ነው የሚባለው ገብቶም ከወጣ ሰው ነጭም ሲገባ ያው ነው ቋንቋ ስለማይቆይ እንጂ ያው በዛ ነው የሚመደበው እና በምን መንገድ እንደሚያዩት አላውቅም እኔ እንዴ ከማያውቁት መልአክ የለመዱት ሰይጣን የተባለው ነገር አለ ይሄንን ሰማይን መልእክት ሰማ የተናገረ ነገር ትዝ ይለኛል በዛ በኩል የሰማሁት ነገር በተቃዋሚዎች በኩል የነገሩኝ ነገር መንግስትን ለመጣል እንደው ከሰይጣን አይደለም ከኤርትራ ጋር ከሰይጣን ጋር ብለዋል ስለዚህ የማያውቁትን ሰይጣን ከሚያውቁት ሰይጣን ጋር ትንሽ ቢደራደሩ አይሻላቸውም ሰይጣን የሚሏቸውን በእነሱ ጋር ተደራድረው ግን እነሱ እየሰሩ ግን አገራቸውንም ነገር ላይ ደረሱ መልካም ይመስለኛል ይሄ ነው ትምህርት የምሰጠው እኔ ትንሽ በራሴ በኩል ማሳፍ ከሰው ሳይሆን ከራሴ ማሳረፍ የምፈልገው የምናደርገውን ብናቅ ደስ ይለኛል እና አንድ ነገር እያደረግን በአንድ ጠጠር ሁለት ምት የሚባል ነገር አለ እዛ ሲደራደሩ እዛ ሲስማሙ ወይ ደግሞ አንድ መፍትሄ እየተፈለገ ዘላለማዊ እኮ የለም እዚህ ዓለም ላይ ዘላለማዊ የሚባል ነገር የለም ግን አገር ላይ ግን አገር ነች አገር ቀሪ ነች ለሚቀጥለው ትውልድ ቀሪ ስለሆነች አንድ ነገር ሰርተን እንሂድ ዝም ብለን ለፍልፈን ዝም ብለን ጮኸን ከምንሄድ አንድ ቁም ነገር ተጠጥለን ብንሄድ ደስ ይለኛል ብዬ አስባለሁ አመሰግናለሁ ሎሬት ዶክተር ቴዎድሮስ ለምን ይመረጣል ስለሚሉት ኢትዮጵያንስ አንተስ ምን ትላለህ አው ችግሩ እኮ በአመዛኙ ስሜታዊ በሆኑ ንግግሮች የሚቀሰቀሱ እንጂ ክርክር ተደርጎ በከበረ ሀቅ ላይ የተመሰረተ ተቃውሞ አይደለም የሚሰነዘረው የትናንትን ታሪክ በዛሬ መነጽር የሚመለከቱ ፍጹም ዛሬ ካሉበት ዘመን ጋር መዘመን ያቃታቸው ግትር ግለሰቦች የሚፈጥሩት የጥላቻ ፕሮፓጋንዳ ነው አይ ፎር ዋን አሁን በተቃውሞ ጎራ ያሉ ሰው ባልደግፍ እንኳን ለእንደዚህ አይነት ዓለም አቀፋዊ መድረክ መሪነት ቢታጭ በኢትዮጵያዊነቱ ከማንም በላይ ሐሴት ማድረግ ሰው ነኝ ነጮቹ አይኪው እንደሌለን ደካሞች እንደሆን ለሚዘባበቱብን አንድ ኢትዮጵያዊ ለእንደዚህ አይነት ክብር ሲታጭ ክብሩ የኢትዮጵያ ብሎም የአፍሪካ ነው ለኮፊ አናን እንኳን እንደርሰት የነበርን ሰዎች ግብጾቹ በቡትሮስ ጋሊ ዛሬም ድረስ የሚቆሩበትን ያህል ለዶክተር ቴዎድሮስ እንቅፋት ሆኖ መገኘት የሚያስተዛዝብ ነው ህዳሴ ግድብ አባይ ግድብ አይገደብም ብለውን ነበር እግዚአብሔር ታላቅ ነው ወደ ማለቁ እየደረሰ ነው የዶክተር ቴዎድሮስም እንደሚመረጥ ምንም ጥርጥር የለኝም መልካም እድልም እመኛለሁ የሚያልፍ ቀን የማያልፍ ትዝታ ጥሎ ስለሚያልፍ መተዛዘባችን ብቻ እንደ አንድ ሀገር ልጆች መተዛዘባችን ብቻ የሚያሳዝን ነው የፖለቲካ አየር መፈናፈኛ ማጣትና የማህበራዊ ንቃተ ህሊናችን መፍዘዝ የፈጠረው ችግር ነው አንዳንዶች እንደፈለጉ ነገሮችን እያምታቱ የለት ከርሳቸውን እንዲሞሉ
መንገድ የፈጠረላቸው እድል የፈጠረላቸው የሐሰት ፕሮፓጋንዳ ደግሞ ጉምነቱ ሲበተን ስንቁ ያልቅና ወደ ደረቅ ትችት ነው የሚሄደው ያን ያደረጉ ያሉት ለሁሉም ግን ለዶክተር ቴዎድሮስ አድሃኖም መልካም እድል እንደ አንድ ዜጋ አመኝላቸዋለሁ እንደሚመረጡ ምንም ጥርጥር የለኝም ክብሩ የሀገር ክብሩ ብሎም የአፍሪካ ነውና በዚህ ጎራ የተሰለፉት ዛሬም ቢሆን አልመሸምና ወደ ህሊናቸው እንዲመለሱ ጥሪ ለማቅረብ ብቻ ነው በጣም አመሰግናለሁ ሰዓታችን እየደረሰ ነው በዚህ አጋጣሚ የፊታችን ሜይ 23 አውሮፓ አቀፍ የድጋፍ ሰልፍ በጄኔቫ ከቀኑ 13 ሰዓት ጀምሮ በተባበሩት መንግስታት ፊት ለፊት ጽፈት ቤት ለድጋፍ ሰልፍ የተጠራ ስለሆነ በሀገሬ ተወካይ ተደስቻለሁ ምንል ኢትዮጵያውያን በአፍሪካዊነቴ ኮራለሁ የቴዎድሮስን መመረጥ ደግፋለሁ ምንል ወገኖች በስፍራው ተገኝተን ለክቡር ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ውድድር አሸናፊነትና ስኬታማነት ድጋፋችንን እንድንገልጽ ጥሪዬን እንደግለሰብ ላቀርብ ወዳለሁ ሮዛ ሽመልስ እንደምታውቁት ቲጂ ቴሌቪዥን ህጋዊ የሆነ ሚዲያ ስለሆነ በዚህ በሰባኛው የወርልድ ሄልዝ ኦርጋናይዜሽን አመታዊ ስብሰባ ላይ እንድገኝ የተባበሩት መንግስታት ድርጅት ፍቃዱን ልኮልኛል እኔም በጣም ኮርቻለሁ እንግዲህ ይህ ስብሰባ ታሪካዊ ይሆናል ብዬ ገምታለሁ ምክንያቱም አንድ አፍሪካዊ ለዚህ ለተባበሩት መንግስታት ድርጅት የኃላፊነት ቦታ ሲይዝ ታሪካዊ ይሆናል ብዬ ገምታለሁ እንግዲህ የአውሮፕላን የሆቴል ወጪ ይኖራልና እሱን ከቻልኩ እኔም በቦታው ላይ እገኛለሁ በሌላ በኩል ሎሬት በዚህ በአሜሪካ ከፍተኛ የፖለቲካ ሚና ሲጫወት የነበረው አቶ ፈቃደ ሸዋቀና ከዚህ ዓለም በሞት ተለይቷል ምንም እንኳን በዓላማ ብንለያይም አቶ ፈቃደ ሸዋቀና ከማንኛውም ደጋፊም ሆነ ተቃዋሚ ከሆነ ሰው ጋር ስድብን ሳይጨምር በጨዋነት መወያየት መነጋገር የሚችል ሰው ነበር እኛም በተረጋጋሚ በአቶ ፈቃደ ሸዋቀና ሞት የተሰማንን ሐዘን ገልጠናል ለቤተሰቡና ለዘመዶቹም እግዚአብሔር ጽናቱን እንዲሰጣቸው እንመኛለን ሎሬት አቶ ፈቃደ ሸዋቀና ከዚህ ዓለም በሞት መለየቱን ምክንያት በማድረግ አንተም የምትለው ካለ መስፍን እጅግ በጣም አመሰግናለሁ በእውነት ጽንፍ የለቀቀውን ጎራ የታዘብኩትን ያህል ሞዴሬት የሆኑ ኢትዮጵያውያን ደግሞ መኖራቸው ያስደስተኛል ተስፋ እንዳልቆርጥ ያደርገኛል ክቡር አቶ ፈቃደ ሸዋቀና እጅግ ትሁት የአንድ ኢትዮጵያ ልጆች ተቀራርበን መነጋገር መደማመጥ እንደሚገባን እንደሚያምኑ ከምንም በላይ ደግሞ የትናንቱ የጦር እልቂት በጦርነት የሚመጣ ነገር የኢትዮጵያን ህዝቦች የሚያስጨራርስ በመሆኑ በሰላማዊ መንገድ ብቻ ለውጥ ለማምጣት ጥረት እንዲደረግ የጸና አቋም የነበራቸው ታላቅ ሰው ነበሩ ካንድም ሁለት ከሁለትም በማካሄደው ሶሻል ሚዲያ ላይ ኢንተርቪው ለማድረግ ሞክሬያለሁ እና አቶ ፈቃደ ሸዋቀና ሞዴሬት የሆኑ ፖለቲከኛ ፍጹም ትሁት እና ሰው ስለነበሩ በልፈተ ህይወታቸው ጥልቅ ሐዘን ከተሰማቸው ወገኖች አንዱ ነኝ በማስተዳድረው ህዳሴ ለኢትዮጵያ የውይይት ፎረምም የተሰማኝን ጥልቅ ሐዘን ገልጬ የህሊና ጸሎት ማስደረግ ያለው ይሄን እድል ስለፈቀድክልኝ ኢትዮጵያ እንደ ፈቃደ ሸዋቀና አይነት ልጆቿን ማጣት ጉዳቱ የሀገር እንደሆነ ነው የሚሰማኝ የኢትዮጵያ አምላክ ነፍሳቸውን ከጻድቃን ሰማዕታት ጎን ያኑርልን ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እንዲሰጥ እመኛለሁ ሮዛ ሎሬት በቀጥታ ከስዊዘርላንድ በቲጂ ኢትዮጵያን ሬዲዮ ላይ ተገኝታችሁ ስለሰጣችሁኝ አስተያየት በጣም አመሰግናለሁ አድማጮቻችን እንዲሁም መስመር ላይ አቶ ደስታ አላቦ አለ በአቶ ፈቃደ ሸዋቀና የቀብር ስነ ስርዓት ላይ ተገኝቷል አቶ ደስታ ትንሽ ደቂቃ ነው ያለን ቀጥል አመሰግናለሁ መስፍኔ ብዙ ሰዓትም ስለሌለ ብዙ መናገር ይቻላል ለአቶ ፈቃደ ሸዋቀና ለረጅም ዓመታት በፖለቲካ በማህበራዊ ግንኙነታችን በቅርብ
የማቀው የሶስት ልጆች አባት ነው። አንድ ሴት ልጅና የሁለት ልጆች ወንዶች ልጆች አባት ነው። አቶ ፈቃደ ሸዋቀና ለሀገሩ በጣም አሳቢና ቀና የሆነ በውይይት የሚያምን ተቀራርቦ መነጋገር አስፈላጊ መሆኑን የሚያምን ታላቅ ሰው እንደነበረ በደንብ ነው የማውቀው። ፈቃደ ሸዋቀና ጨለማን በጨለማ ማሸነፍ እንደማይቻል፣ በብርሃን ብቻ ማሸነፍ እንደሚቻል፣ ጥላቻን በጥላቻ ማሸነፍ እንደማይቻል፣ በፍቅር ብቻ ማሸነፍ እንደሚቻል የሚገነዘብ ኢትዮጵያ ታላቅ ሀገር ልትሆን የምትችለው ብሔር ብሔረሰቦቿ በአንድነት ሆነው አንድ ታላቅ ሀገር መመስረት እንደሚችሉ የልጆቿን ባህል፣ ቋንቋ፣ ታሪክ እንደ ኢትዮጵያዊ ባህል፣ ታሪክ፣ ቋንቋ የሚያውቅና የሁሉም ድምር ደግሞ የኢትዮጵያ ታሪክ መሆኑን የሚያውቅ ታላቅ ሰው ነው ያጣነው። በዚህም ጊዜ ስለሌለኝ ባጭሩ ልቁረጠውና በሚቀጥለው ሳምንት እንቀጥለዋለን። እሱ በነበረበት ጊዜ ብዙ ጊዜ አነጋግረዋለሁ፣ ብዙ ጊዜ እንጫወታለን። ሁሌም የሚያስበው ነገር መነጋገር እንደሚገባንና ኢትዮጵያ ታላቅ ልትሆን የምትችለው የዴሞክራሲያዊ ኃይሎች አንድ ላይ ተሰባስበው እየሰሩ እንደሆነ ብቻ መሆኑን የሚያምን ታላቅ ሰው ነበር። በቀብር ስነ ስርዓቱ ላይ ብዙ ሰዎች ምናልባት በዲሲና አካባቢው ከአሁን በፊት በተደረጉት ለቅሶች ላይ ያልተገኘ ያህል ትልቅ ብዙ ህዝብ ነው የተገኘው። እኛ በ1960ዎቹና 70ዎቹ ላይ የነበርን ዲያቆን ዳንኤል ክብረት እንደሚለው እኛ የመጨረሻዎቹ ትውልድ እንደሚለው የመጨረሻዎቹ ትውልዶች ፈቃደ ሸዋቀናን በክብር ቀብረነዋል። ተከቦም ስለነበረ ወጥቶ ከሚመለከታቸው ሰዎች ጋር ተነጋግሮ በውይይት ሊፈታ ባለመቻሉ እያዘንን ኢንሰርክልድ በመሆኑ በከነሱ ውስጥ መጥቆ ሊወጣ አለመቻሉ፣ ሰብሮ መውጣት አለመቻሉ እሱ ብቻ ያሳዝነኛል። ከዛ ውጪ ግን ታላቅ ሰው ነው ያጣነው። ለውይይት ሁልጊዜ ቅርብ የሆነ ሰው ነው ያጣነው። አቶ ደስታ በጣም ይቅርታ፣ ሰዓታችን አልቋል። በሚቀጥለው ሳምንት እንቀጥላለን። አድማጮቻችን እስካሁን ስትከታተሉት የነበረው በWERA LP 96.7 FM አርሊንተን ሬዲዮ ጣቢያ ላይና እንዲሁም በቀጥታ የኢንተርኔት ስርጭት በwww.wera.fm ላይ የሚተላለፈውን የቲጂ ኢትዮጵያን ሬዲዮ መርሃ ግብር ነው። ስለተከታተላችሁ በጣም አመሰግናለሁ። በሚቀጥለውም ሳምንት በተመሳሳይ ሰዓት እንገናኛለን። እስከዛው ድረስ ሰላም ከእናንተ ጋር ይሁን። እግዚአብሔር ኢትዮጵያ ሀገራችንንም በሰላም ይጠብቅልን። ይህ ቲጂ ኢትዮጵያን ሬዲዮ ነው። አዘጋጅና አቅራቢ መስፍን በዙ ነኝ። ደህና ሁኑልኝ።